ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ በሰላም እንድትሆኑ እየተመኘሁላችሁ እንግዲህ ትናንት ኦፕሬሽን እንዳደረገች ወደ ቤቷ እንደተመለሰች ነገር ግን ደፍታ እንዳስወደቀቻት ምናምን የሚለውን የባለቤቷን ውሽማ ራሄል እንዳስወደቀቻት ምናምን ከዛ በኋላ ራስዋን ስትነቃ ለዶክተር አማን ደውላ ና ውሰደኝ እባክህ ታምሜያለሁ እንዳለችው ምናምን የሚልን አይተን ነበር። አሁን ደግሞ ልክ እሱን ሊወስዳት ገብቶ አቅፏት እያስወጣት እያለ በር ላይ ባለቤቷን ያገኘዋል ማለት ነው። እና አንተ ማነክ? ማን ስለሆንክ ነው ባለቤቴን አቅፈ የምትወስደው? የትስ ነው የምትወስዳት? ለምንስ? ማነክ? ምናምን ብሎ ጥያቄውን ደረደረለት ማለት ነው። ከዛ እሱ ደግሞ እኔ ዶክተር አማን እባላለሁ ዶክተሯ ነኝ ይለዋል ማለት ነው። የማን ዶክተር ነህ አንተ? ማንክ? ምናምን ብሎ በቃ ያጨናንቀዋልና አንተ ራስህ ማንክ ይለዋል። እኔ ባለቤቷ ነኝ ይለዋል ማለት ነው። ባለቤቷ እና ባለቤቷ ሆነ እንደዚህ እያየሃት ዝም ትላለህ እንዴ ይለዋል። ኦፕሬሽን እንዳደረገች አታውቅም ማለት ነው? እንደታመመች አታውቅም ማለት ነው? አሁን ኦፕሬሽን እኮ ነው የወጣችው ምናምን ይለዋልና ምን ይለዋል? ሄድ ወደዚህ ብሎ ገፍትሮት ማለት ነው ይወጣል። ከክላሱ ይወጣል ማለት ከበሩ ይወጣል ወደ ውጭ ይዟት ማለት ነው ወደ ሕክምና። ከዛ ወንድሟ ደግሞ የሆነ ነገር ትዝ ብለውት ወደ ሕክምና እንደሄደ ትናንት አይተን ነበር። ወንድሟም ወደ ዶክተር አማን ሳይሆን ሌላኛው ዶክተሩ ሄዶ ይጠይቀዋል ማለት ነው። ዶክተርዬ ትናንት ልትወድቅ ብላ አንድ ታማሚ ነበረች እና ልትወድቅ ስትል እኔ አግዣት ነበር። ከዛ ላንተ አስረክቤ ነበር ታስታውሳታለህ ይለዋል። ማናት ምናምን ይለዋል። እሱ ደግሞ ማለት ነው አላስታወስካትም? ትናንት ልትወድቅ ብላ እኔ ደግፊያት ነበር። ከዛ ለአንተ ሰጥቼ ነው የሄድኩት ምናምን። አዎ አስታውሻታለሁ ምናምን ይለዋል ማለት ነው። እና ማነክ ስምህ ማን ነው ይለዋል። እና እሱም አላስታወስኩትም ይቅርታ፣ ግን አባቱ አብርሃም እንደሆነ ይነግረዋል ማለት ነው። የአባታቸው ስም ነው እንትን ያልኩት የያዝኩት ማለት ነው። እና ከዛ ሉዋም ናት አንተ የምትለውና ሉዋም ናት ይለዋል። አዎ ሉዋም ናት። ሉዋም ትባላለች አለው። አዎ እንዴ ምን አይነት ተመሳሳይ ነው። እኔም የጠፋችብኝ እህት አለች ሉዋም የምትባል። በዛ ላይ ደግሞ የሆነ ብሩር አለ እናቴ የገዛችላት ህፃን እያለች እንደ ስጦታ ገዝታላት፣ ለራሷም ለሷን ገዝታላት። ከዛ እናቴ እስካሁን ለብሰዋለች። ትናንት እችን ልጅ ደግሞ ስደግፋት ሳየው አንገቷ ላይ አይቼዋለሁ። አሁን ደግሞ ሉዋም ናት እያልከኝ ነው ይለዋል። አዎ እና ሉዋም አባቷ ማን ይባላል ሲለው እስኪ ሊየው ብሎ ደፍተሩን አይቶ ዶክተሩ ማለት ነው ሉዋም አብርሃም ነው የምትባለው ሲለው በጣም ደነገጠና እንዴ ምን አይነት የሚመሳሰል ነገር ነው? እባክህ እህቴ እንዳትሆን የጠፋችብኝ እህት አለች ምናምን ይለዋል ዶክተሩና ዶክተሩ ደግሞ የሚገርም ነገር እሷም እኮ ወላጆቿ እንደጠፉባት እንደማታውቃቸው ትናገር ነበር ምናምን ይለዋል ማለት ነው። ዶክተር አማን ሳይቀር የጠፉ ወላጆች እንዳሏት ምናምን ነግሮት ነበር። እሷ ራሷም ነግራው ነበር ማለት ነው። ከዛ እሺ እባክህ ምንድነው ማድረግ ያለብን? እህቴን መሆኗን ለማወቅ ምን ማድረግ አለብኝ ይለዋል። ዶክተሩ ደግሞ ዲኤንኤ ማድረግ አለብህ ይለዋል። ከዛ ዲኤንኤ የሚያስፈልግ ነገር እሱ እሺ በቃ ከኔ የምትፈልገውን ነገር ውሰድና መርመር ይለዋል። ከሱ የፈልገውን ነገር ዶክተሩ ወስዶ እሺ በቃ ነገ ውጤቱ እነግርሃለሁ ይለዋል። ኧረ እባክህ ዶክተር እዛ ልተኛ እንደ ይለዋል። ውጤቱ እስከሚመጣ ድረስ በጣም ጓጉተዋል እህቱን ለመተዋወቅና እዚህ ልደር እንደ ይለዋል። አይ አይደለም አንተ ቤት ሄድ፣ በዛ ላይ ደግሞ ከልዋምም ከሷም የሚያስፈልግ ለምርመራ የሚያስፈልግ ነገር ወስጄ እስከምመረምረው ትሄዳለህ፣ ነገ ግን ውጤት እነግርሃለሁ ይለዋል። እሺ ብለው ተስማምቶ ይሄዳል ማለት ነው። ሉዋም ደግሞ ሕክምና ተደርጎላት ይሄ ዶክተር አማን የሚያስፈልግ ነገር ነው አድርጎላት ይሄ መድኃኒት ምናምን ሰጥቷት ምናምን ተኝታለች ማለት ነው። ሆስፒታል ላይ ነው የተኛችው። መተኛት አለብሽ፣ ማረፍ አለብሽ። ሲጀመር ከመጀመሪያውም እኮ ማረፍ ነበረብሽ። አንቺ ነሽ ሄዳለሁ ለዛ አላለኝም ሕክምናው ስላልሽ ነው የለቀኩሽ እንጂ ግዴታ ማረፍ ነበረብሽ ብሎ ሕክምና ውስጥ ልታርፍ ይገባል ተብላ እያረፈች እያለች ከዛ ከሷ የሚያስፈልግ ነገር እሷ ሳታውቅ ማለት ነው ዶክተሩ ወስዶ ይመረምረዋል ማለት ነው። መርምሮ ዲኤንኤ ይመጣል። ዲኤንኤ ደግሞ በሚገርም ሁኔታ አንድ አይነት ወይም ደግሞ እህት ተማማች ወይም ደግሞ ወንድሟን እንደሆነ ታወቀ ማለት ነው። ይሄኛው ልጅ እህቱን እየፈለገ የነበረና ሉዋም ወንድማማች እንደሆኑ ታወቀ። ከዛ ዶክተሩ ደወለለት ማለት ነው። ለወንድሟ ደወለለትና ና አንድ ነገር ፈልጌያለሁ ና አለውና እንደቆጠሩ ሄደ ማለት ነው። ልጁ ወደ ዶክተሩ ሲሄድ በቃ በሚገርም ሁኔታ ብስራቱን አበሰረው ማለት ነው። ሰርፕራይዝ አደረገው። አሁን ሉዋም በትክክለኛ የስጋ እህትህን ሆናለች ምናምን ሲለው በቃ በእውነት በጣም ነው ደስ ያለው ልጁ ማለት ነው። በጣም ከልቡ ተደሰተና ከዛ እባክህ የት ነው ማገኛት እህቴን ላገኛት ሲለው አይ እህትማ እንደ አጋጣሚ ሆኖ እንደ እግዚአብሔር ፍቃድ ኦፕሬሽን አድርጋ ኩላሊቷን ታማሚ ናትና የኩላሊትን ኦፕሬሽን አድርጋ እዚህ ሆስፒታላችን ውስጥ ተኝታለች፣ ልታገኛት ከፈልክ ወስድሃለሁ ይለዋል። አዎ እንዴ እፈልጋለሁ እንጂ እህቴን ማየት እፈልጋለሁ እባክህ ወስደኝ ይለዋል። ከዛ ዶክተሩ ደግሞ መርቶ ወደ እህቱ ክፍል ይወስደዋል። ከዛ ዶክተር አማን ከሷ ጋር ነበርና ወንድሟ መጥቶ እቅፍ ያደርጋታል። በቃ በኃይል ወላ አይደለ በቃ
በደስታ የምታደርገውን ነገር አታውቅም። አንዳንዴ በስሜት ላይ ነው የምትሆነው እና እቅፍ ያደርጋታል እና እሷ ትደነግጣለች። ምንድን ነው የመጣብኝ? ምን የሆነ ነው? በሰላም ነው ምናምን ትላለች ማለት ነው። ከዛ ዶክተሩ ቀስ ብሎ አዎ ዶክተር አማንም በጣም ደንግጠዋል። ምንድን ነው ምን አይነት ሰው ነው እንደዚህ ብሎ የሚያቅፋት ብሎ ማለት ነው። ከዛ ሌላኛው ዶክተር ደግሞ አዎ ዶክተር አማንና ልዋም እንደተደናገጣቸው ፊታቸው ያሳያል። ነገር ግን ይሄንን ሊያስደነግጣቸው ሳይሆን ሊያስደስታቸው ነው የሚገባ እና ይሄ የስጋ ወንድምሽ ነው ይላታል ማለት ነው። ማለት ስትለው አዎ ወላጆችሽን ጠፍተውብሽ አልነበረ? አዎ እሱ የእናትሽ የአባትሽ ወንድም ነው፣ የጠፉብሽን ወላጆች የወለዱልሽ ወንድምሽ ነው እና ተዋወቂው ይላታል። ከዛ እሱም ያለቅሳል፣ እሷም ታለቅሳለች፣ ያለቅሳል፣ ተቃቀፋሉ በስሜት ሆኖ በደስታ ማለት ነው። ስሜቱና ደስታው አንድ ላይ ተደባለቀቸው ማለት ነው። ከዛ በኋላ እንግዲህ ደስ ብሏቸው ወደ እናቴ ባክሽ፣ እናቴ በጣም እየተጨነቀች ነው፣ ልጄን ሳላየት ነው ሞተው እያለች ነው እና ወደ እናቴ ልውሰድሽ ተዋወቁ ይላታል ማለት ነው። ከዛ እሷም ደስ ብሏት እሺ ችግር የለውም እናቴ ልትወስደኝ ከፈልክ እኔም እናቴ ማየት ስለምፈልግ በቃ ችግር የለውም ሄዳለሁ ብላ አይ ዶክተሩ እኮ ገና ነሽ ትንሽዬ እኮ ማረፍ አለብሽ ኦፕሬሽን መሆንሽን ረስተሻል እንዴ ይላታል። አይ በቃ እናቴ ከተገኘችማ ከእናቴ በላይ ምንም ነገር የለብኝም እናቴን ማየት ነው የምፈልገው ትለዋለች ማለት ነው። ከዛ እንደዛ ነው ያልሽው? አዎ እንደዛ ከሆነ የምትፈልግ እኔም አልከለክልሽም አብረን እንሂድ ተባብለው ማለት ነው ዶክተር አማን እና ወንድሟ ይዘዋት ወደ እናቷ ትሄዳለች እና ከዛ እናቷ ሳሎን ላይ ቁጭ ብላ ያገኟታል ማለት ነው። እንግዲህ እዛ ያሉ ደግሞ ይሄ ባለቤቷ ደግሞ በጣም እየተጨናነቀ ነው። በጣም ጭንቅ ላይ ነው። ጭንቅ ታውቃላችሁ፣ ጭንቅ ላይ ነው። ከዛ በቃ ሲያመጣ ሲወስድ ሲያወርድ በቃ አይደለ ጭንቀት ውስጥ ገባና ከዛ ምን አደረገ? ወጥቶ ወደ ዶክተሩ መሄድ ነበረበት። ማንነች ኩላሊቷን የለገሰችልኝ ማንነች ብሎ ማጣራት ይፈልጋል ማለት ነው። እውነቱ ማወቅ ፈለገ ማለት ነው። ቀስ ያለ እውነቱ ሊመጣለት ስለቻለ አሁን ማወቅ አለብኝ ብሎ ተነሳ። በቃ ተነሳ። እችን ራሄል የምትባለውን ባለጌውሽማ ልታሳምነው አልቻለችም። አሁን በቃ ቆርጠዋልና ወደ ዶክተሩ ሊሄድ ብሎ ሲወጣ ወዴት ነው የምትወጣ ምናምን ብላ ትከለክለዋለች እና ሄዳሉ። አንድ ቦታ ደርሼ እመጣለሁ ይላታል በትህትና። ከዛ የት ነው የምትሄደው? ምግብ ሳትበላ ምናምን ቡና እሰራልሃለሁ ምናምን ትለዋለች። አይ በቃ አንድ ቦታ ላይ ድረስ የት ነው የምትሄድ ብላ ሶስተኛ እንትን ስትለው በጣም ተናደደና አንቺ አይረዳሽም እንዴ? በምንድን ነው የሚገባሽ? አይገባሽም እንዴ? የሆነ ቦታ ደርሼ እመጣለሁ እያልኩሽ አይደለ እንዴ? አንቺ ደግሞ ቡና ምናምን እያልሽ የምታስጨንቅ ምናምን ብሎ ይተዋታል ማለት ነው። እንግዲህ የዛሬ ቀን 3ኛ ክፍል ወይም ደግሞ 3ኛ ፓርት ይሄንን ይመስል ነበር። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። የመጨረሻና 5ኛ ፓርት ይዤላችሁ እስክንመጣ ድረስ መልካም ቆይታ። ባይ